ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦቼ እንዴት አሳይ የት አለ ይሄኛው በጣም ነው የሚያምረው $650 ነው የሚሸጠው እዚህ ጋር ደግሞ $400 አለ አምር እዚህ ጋር ደግሞ $200 አለ በጣም ነው የሚያምረው ስለ ላይ ቁመቴ ማይደርስባቸው በጣም አሉ የሚያማምሩ በጣም ነው የሚያማምሩት እዚህ ጋር ደግሞ እነ ሹራቦች አሉ እንያቸው ዋጋቸው እዚህ ጋር ተለጠፈ እዚህ ጋር በጣም የሚያማምሩ አሉ እነ ጂንሶች አሉ እዚህ ጋር ደግሞ የናይክ አለ እኔ በጣም ወደው ጫማ $250 ይላል ባገሩ ብር ነግራችሁ ስለማታውቁት ብዬ በዶላር ነው የምነግራችሁ እዚህ ጋር $400 በጣም ነው የሚያምረው እዛ ላይም አለ እዛ ያኛው በጣም ነው የሚያምረው ይሄኛው ስንት ነው $350 ዋው ይሄን በጣም ነው የሚያምረው ይሄኛው በጣም ነው የሚያምረው ዋጋ የለውም ጠይቀዋለሁ በኋላ ጎብኘት ላስደርጋችሁ ጫማው በጣም እጅግ በጣም ነው የሚያማምሩት እኔ የምወዳቸው ጫማዎች ናቸው እዚህ ጋርም አለ አያ በጣም ነው የሚያማምረው ኦይ እዚህ ጋር ደግሞ ሻርቦች አሉ እስቲ ዋጋቸውን እንያ ልክ የሀገር ቤት ሻርፕ ነው ግን የሚመስለው $120 ይላል በጣም ያምራሉ እና ጎብኘት አድርጋቸው እናንተም ቻው ወዳቸዋለሁ ቻው ዛሬ እንግዲህ እንደምታዩት ፀሐይ ብቅ ብላለች እዚህ ሀገር ፀሐይ ሲወጣ በጣም ነው ሰው ከቤቱ ወጣ የሚለው እረፍትም ስለሆነ እኛ እንግዲህ ወጣ ብለን ዛሬ መንገዳችንን ያረግነው ወደ ወንዴ በብዛት የሚገዛቸው ጂንስ ቤት ልንገባ ነው ቤቱ በጣም ትንሽ ወደድ ስለሚል ብዙ ሰው አይኖረውም ዛሬ እንግዲህ ገብተን እናያለን የሚወዳው ነገር ካለ እንገዛለን ካልሆነም ደግሞ አየት ብለን እንወጣለን በብዛት እንኳን ከገባሱ ገዝቶ ነው የሚወጣው ስለሚወዳቸው ማለት ነው እኔም ደግሞ ገዝቶ ሲወጣ በጣም ደስ ይለኛል እንዲያምርልኝ ስለምፈልግ ማለት ነው ጂንስ ቤቱ እንግዲህ እንዳልኳችሁ ቮልት ይባላል ከዛ ዋጋው $150 እስከ 100 ድረስ ነው ያለው ከዛ በታች አይገኝም ያው ገብቷል እንግዲህ እንደምታዩት ጠራ ያለ ነገር ነው ያለው ቲሸርቶቹ እንኳን የሚጀምረው ከ600 ክራውን ጀምሮ ነው የሚያማምር ነገር አላቸው ሸሚዞች ጌጦች አላቸው በጣም ደስ ይላል ቤቱ ሹራቦች አላቸው ለዚህ ሀገር ላይ እንግዲህ የታወቀ ነው ብዙ ሰው ይገበያይበታል ግን ዋጋቸው ወደድ ያለ ነው እስቲ አባትየው አንድ ጂንስ እያየ ነው ያው ጀመረው $150 ያረጋው ራሱ ከዛ ነው ውድ ነገር ይወዳል እዚህ ጋር ማዶ ሸሚዞች እዚህ ጋር እነ ሹራቦች አሉ በጣም ያማምራሉ እዚህ ጋር እነ ጃኬት እነ ሸሚዝ ጂንስ ሸሚዝ አለ ሹራብ አግኝቷል $200 200 ክራውን ማለት ነው ያምራል በጣም ወደድከው ለካው ታዲያ ናይ ያምራል ውደደውና ለካውና ከወደድከው
እዚህ ጋር ሸሚዞችም ሱሪዎችም ሱፎች አሉ። በጣም ነው የሚያማምረው። እንደምታዩት እኛ ብቻ ነን ያለበት ቤቱ ትንሽ ወደድ ስለሚል ማለት ነው። ጫማዎችም አላቸው፣ የሱፍ ጫማዎች ምናምን፣ የሱፍ ሸሚዞች፣ ሱፎች ያማምራል በጣም። እኔም አለው እዚህ ጋር እስቲ የልብስ መለኪያቸው ደግሞ ይህን ይመስላል። ጸዳ ያለ ነው። እስከዛ እስከሚለካ ባልየው ራሴ ልይ እንደምታዩት ቤቱ ባዶ እኔ ነኝ ያለሁት እና የሚሰሩት ያው እንግዲህ ለክቶታል። ያው ዋጋው ወደድ ስትል ውበት አለ። ያምራል በጣም። ልትወስደው ነው? ትወስደዋለህ? በቃ አንተ ትለካለህ፣ እኔ እከፍላለሁ። አሁን ደግሞ ወደ ስቴዲዮም ገባ ብለናል። ስፖርት እቃዎች ካገኘን ብለን እዚህ ጋር የስፖርት ቦርሳዎች አሉ። ሄ